ኦኬ ተመልሼ መጥቻለሁ። እንትኖቹን ያው ይሄኛው የከተር ማህደር ይባላል። ወደ ቆረጣ ከመግባታችን በፊት በምን መቁረጥ አለብን የሚለውን ማወቅ ስላለብን ይሄ ከተር ይባላል። ማህደሩ ነው ይሄኛው። መቁረጫው ደግሞ ምላጭ አለው ውስጡ። አሁን ይሄኛው ምላጭ የለውም። ምላጩ እንዴት እንደምናስገባው አሳያችኋለሁ። ይሄኛው በፓኬጅ ተደርጎ የሚመጣው ምላጭ ነው። ውስጡ ብዙ ፒሶች አሉ። አንዱን እናወጣና እቺኛዋ ቢጫዋን እንከፍታታለን ማለት ነው። ቢጫዋን ከከፈትን በኋላ እዚህ ውስጥ ተስቦ የሚወጣ አለ። ምላጩን አንስተን ምላጩ ሁለት አይነት አለ። ክርክር በደንብ ጎልቶ የሚታይበት ቦታ አለ አይደል? እሱን ከላይ አድርገነው ቀዳዳው ላይ እንደዚህ እናስገባውና ማህደሩ ውስጥ ምላጩን ወደ ማህደሩ ወደ ውስጥ እንከተዋለን ማለት ነው። ከዛ በኋላ እቺኛዋን ቢጫ በምንከርንበት ሰዓት ይኸው ቀጥታ ይመጣልናል ማለት ነው። ምላጮቹ ክርክሮቹ ብዙ ጊዜ የሚሆኑት ምላጭ ሁሉ ጊዜ ደጋግመን ስንቆርጥበት ምን ይሆናል? ይደነዝዛል። በሚደነዝዝበት ሰዓት ምን እንጠቀማለን ማለት ነው? እቺኛዋን ለመስበር ነው የምንጠቀመው። እቺኛዋ መስበሪያም ጭምር ናት። እቺኛዋ ቢጫ ከምላጮቹ ብዙ ቆዳ በምንቆርጥበት ሰዓት እንትኑ ስለቱ እየደነዘዘ ስለሚመጣ እሱን ወደ ውጭ ወጣ አድርገን ልክ እንደዚህ ቀጥታ ሰብራታለሁ ማለት ነው። ምላጯን ብቻዋን ሰብራታለሁ። ሰብሬ ወደዚህ አረጋታለሁ። ቦታው ላይ ያስገባውና እቺኛዋን ግን ሁሉ ጊዜ መጠንቀቅ ያለብን ነገር የሰበርነውን ነገር ቀጥታ ኖርማል ወደዛ ምናምን መወርወር ሳይሆን ካለን የሆነች ለራሷ ቦክስ ተዘጋጅታ ምናምን ነገር የምናደርግባት። አሁን እኔ ብዙ ጊዜ የምጠቀመው ልክ እንደምታዩት እዚህ ጋር ማግኔት አለ። ማግኔት ላይ ያደርጋለሁ ማለት ሌላም ሰብር ማግኔት ላይ ያደርግና ኖርማል ሰብስቤው ጋርቤጅ ጥሏል ማለት ነው። ትንሽዬ ነገር ስለሆነ አደጋ ምናምን ስለሚያስከትል እሱን መጠንቀቅ መቻል አለብን። እና አሁን ቀጣይ ምላጭ ከተሮችን እንዴት መጠቀም እንችላለን የሚለውን አሳያችኋለሁ። ቆረጣ ላይ ብዙ ጊዜ ትምህርት ላይ ልክ እጄ ላይ እንደምታዩት አውራጣቴና ሌባ ጣቴ መሀል እንደዚህ ከተውና ከዛ በኋላ በዚህ በሌባ ጣቴ ተጭኜ ነው የምቆርጠው ማለት ነው። በምቆርጥበት ሰዓት 45 ዲግሪ ነው ዝቅም አደርገው። ሙሉ እንደዚህ ወደ ታችም አላረግም ወደ ላይም እንደዚህ አላቆመውም። 45 ዲግሪ አድርጌ ቀጥታ ቆረጣ አደርጋለሁ። ግን ብዙ ጊዜ አሁን ይሄኛው ቆረጣ ላይ በምንቆርጥበት ሰዓት ስስ ነገሮች ሲሆኑ ፐርፌክት ቆረጦች እንቆርጥበታለን፣ ጫና ስለማናበዛ ማለት ነው። እዚህ ጋር አሁን ብዙ ጊዜ አሁን እዚህ ጋር በጣም ወፍራም ቆዶች ከሆኑ ቁስል እዚህ ጋር ሊያመጣ ይችላል፣ ክብደትም ላይኖረው ስለሚችል ሌላኛው አቆራረጥ ወፍራም ነገሮች በሚያጋጥመን ሰዓት ግን የምንቆርጠው ልክ ይሄኛው አለ አይደለ? እዚህ ጋር እንከተዋለን እንዲህ ኖርማል አያያዝ እንይዘውና ይሄኛው ፓርት ሌባ ጣት የምንለው ፓርት በዚህ ጋር እንደዚህ ቀጥታ አድርገን ጫን አድርገን ቆረጣ እናደርጋለን ማለት ነው። ስለዚህ ሁለቱን አቆራረጥ እንይዘዋለን። የመጀመሪያው ምንድነው ያለው? ይሄኛውን ልክ ሌባ ጣትና አውራ ጣት መሀል አድርገን የምንጫነውን ስስ ነገሮች የተወሰነ ስስ ነገሮች ቀለል ያሉ ነገሮች ስንቆርጥ በዛኛው መቁረጥ እንችላለን። ግን ምርት ላይ ሲሆን ደግሞ ወፍራም ነገሮች በምንቆርጥበት ሰዓት ደግሞ ቅድም እንዳልኳችሁ በደንብ ሎድ እንዲኖረው ጫና እንዲኖረው ተጭነን ለመቁረጥ የተመቸ ይሆናል ማለት ነው። ስለዚህ አሁን ቀጣይ ምንድነው የምናደርገው? እነዚህ አሁን ይሄ የከተር አያያዙ ምናምን ከለመድ ነው እንዴት እንደሚገባ አይተናል። እንደ መቁረጥ መስበር ሲደነዝብን እንዴት መስበር እንዳለብን አይተናል። በቀጣይ ደግሞ የምናየው ቤዚክ ቅድም እንደተነጋገርነው ቤዚክ ያቆራረጥ ስርዓቶች ስለሆነ የምናየው ቤዚክ አቆራረጥ ላይ ምን አይነት እንትኖች መጠቀም ከየትኛው ነው የምንለምደው ከየትኛው ነው መስራት የምንለምደው ወደ ቆዳው ከመሄዳችን በፊት የተለያየ ፓተርኖች ስለሆነ የምንቆርጠው መጀመሪያ የትኛው እናያለን፣ የወረቀት አቆራረጦች እንለምዳለን ማለት ነው። ስለዚህ ያው ወረቀቱን ስንጀምረው ወረቀቱ የተለያየ አይነት ዲዛይኖች አሉ። እንደምታዩት የመጀመሪያው ቁጥር ጽፈንባቸዋል። 8 አይነት እንደ ፓተርን አድርገን ነው ያዘጋጀንላችሁ። ያዘጋጀነው የቁጥር 1 የምንለው ይሄኛው ነው። አሁን ይሄ እንደምታዩት እያንዳንዱ ነገር ስትሬት ላይን ናቸው። ይሄ አሁን ቀጥታ ነው፣ ወደዚህ ጋርም ቀጥታ ነው፣ ወደ ታችም ቀጥታ ነው። እያንዳንዱ ነገር ቀጥታ ነው የምንሄደው ማለት ነው። ይሄኛው እያንዳንዱ በምንቆርጥበት ሰዓት ስትሬት አድርገን የቀጥታ መስመሮችን ቆዳዎችን ስንቆርጥ እጃችን እናዳብረዋለን ማለት ነው። ቀጣይ 2 ቁጥር ደግሞ ብለን ያዘጋጀነው ዚግዛግ ነው። ግን ዚግዛግ ስንላችሁ ዚግዛጉ እንደምታዩት ቀጥተኛ መስመር ነው። ዚግዛግ ስለሆነ ነው እንጂ ይሄኛውን ቀጥተኛ መስመር ነው። ትንሽዬ ስቴፑን እያሳደግነው ነው የምንመጣው ማለት ነው። ከዛ ግን 3ኛው ስቴፕ ስንሄድ እንደምታዩት
ቀጥተኛም አይደለም ወደ ጎንም አይደለም የተወሰነ ከርቭ አለው የተወሰነ በጣም ትንሽዬ ከርቭ ነው ያለው ማለት ነው ይሄ ቀጥተኛውን ድግግሞሽ አሁን አስተማሪዎቻችሁ ሲሰጧችሁ እጃችሁ ላይ ታዩታላችሁ ይሄንንም ደግሞ የምትከታተሉ ልጆች እንዳልኳችሁ ነው እንደዚህ አይነት ስኬች አድርጋችሁ አዘጋጅታችሁ ስለምትሰሩ ድግግሞሽ ስታደርጉት እጃችሁ ላይ የሚዳብር ነገር ነው ቀጥታ ከመቁረጥ ትንሽዬ ከርቭ ወዳለው እንቀጥላለን ማለት ነው ሶስተኛውን ስንሄድ ደግሞ ያዘጋጀንላችሁ ምንድነው ይሄው እዚህ ጋር እንደምታዩት ቀጥተኛና ቀጥተኛ አለ ስትሬት የሆነ ቆረጣዎች አሉት ግን ይሄኛው ከርቭ ነው በቃ ከክብ አነስተኛ የሆነ ማለት ነው ይሄንን ድግግሞሽ አሁን ይሄኛው ለምሳሌ 1 2 3 4 5 ይሄ 10 ነው ያዘጋጀንላችሁ በአምስት ወረቀት ላይ እንኳን ብሞክሩት ኦልሞስት ወደ 50 ምናምን ድግግሞሽ አለው ማለት ነው ስለዚህ እጃችን ፐርፌክት እየሆነ ነው የሚመጣው ቀጣዩ ደግሞ 5 ቁጥር ላይ ደግሞ ስናዘጋጅ ይሄኛው ከርቭ ነው እነዛ ነው አሁን ይሄ አራቱን ስቴፖች ለመዷችሁ ድግግሞሽ አመጣችሁ ማለት ከዚህ በኋላ ያለው በደንብ እየቀደላችሁ ይመጣሉ ግን ያው ድግግሞሽ በጣም ደግሞ እነዛ ላይ ይፈልጋል አሁን ይሄኛው የተወሰነ ከርቭ አለው እንደ ቅድሙ ስትሬት አለው ይሄኛው ቀጥተኛ አለው እዚች ጋር ከርቭ ነገሮች አሉ ብዙ ጊዜ እነዚህ የቦርሳ ዲዛይን ላይ የጃኬት ዲዛይን ላይ የቆዳ ስራዎች ላይ የሚያጋጥሙን ፓተርኖች ናቸው የተለያዩ ፓተርኖች ሲመጡ በእንደዚህ አይነት ቅርጾች ስለሚመጡ እነዚህ ላይ ድግግሞሽ መስራታችን በጣም ያቀልልናል ይሄ የወረቀት ስለሆነ ንቃችሁት እንዳትሰሩት በጣም አሪፍ አድርጋችሁ ትሰሩት ይሄኛው እንደምታዩት እንዳልኳችሁ ነው ከርቭ አለው ይሄ እዚህ ጋርም ከርቭ አለው ግን ስትሬት አለው ቅድም እንዳልኳችሁ እነዛ አራቱን ስቴፖች በጣም ድግግሞሽ የምንሰራቸው ከሆነ እነዚህ ነገሮች እየቀለሉን ይመጣሉ ማለት ነው ግን ቀጥታ ወደዚህኛው ግን ከገባን በጣም ከባድ ስራዎች ብለን የምናያቸው ናቸው ማለት ነው ሰባተኛው በጣም ትልቁ ከርቭ ክብ ነው ቀጥታ እዚህ ላይ ቅድም እንደነገርኳችሁ ነው ቆረጣ እጃችሁ ላይ በተመቻችሁ እናንተ እጃችሁ ላይ በለመደው ነው አሁን ልምምዱ ላይ ምን አድርጉ እንደውም በዚህ አጋጣሚ እንደ ቻሌንጅ ያዙትና የተለያዩ ወረቀቶች በመታዘጋጁበት ሰዓት ወይም ደግሞ አስተማሪ በሚሰጥበት ሰዓት አንደኛውን ቆረጣ እንደዚህ በቅድም እንዳልኳችሁ በሁለቱ ጣት መሃል አድርጋችሁ ቁረጡ የተወሰኑትን ደግሞ ቆረጦች እንደዚህ ሻርፕ አድርጋችሁ ቁረጡት ቆዳው ላይ ሲመጣ እናንተ በተመቻችሁ እጃችሁ ላይ በዳበረው ታደርጋላችሁ ማለት ነው ስለዚህ ይሄኛው ከርቭ ነው ይሄን ደግሞ እናዳብረዋለን ማለት ነው ከርቡናውን ከጨረስን በኋላ ይሄኛው የመጨረሻ ስቴፕ ነው ያው እኛ ከባድ ብለን ያዘጋጀናቸው ነው ምክንያቱም አሁን እነዚህን ከ1 ጀምሮ እስከ 7 ጽድት አድርገን ሰራ ነው ድግግሞሽ እጃችን ላይ ያዳበር ነው ማለት ይሄኛው እንዴት ልበላችሁ የተለያየ አይነት ዲዛይን ነው ከርቭ አለው ስትሬት አለው ሌላ ከርቮች አሉ ከርቭም ትንሽ ጎላ ያሉ ከርቮች ስለሆኑ እነዛ ላይ ልምምድ ያመጣ ሰው እዚህኛው ላይ ድግግሞሽ ሲያመጣ ፐርፌክት ከመጣ ቆዳ ላይ የትኛውም አይነት ቆረጣ ከመጣ ያቆራረጥ ቴክኒካችን ነው እንጂ ቆረጣው በጣም ቀሎን ነው የምናመጣው ቆረጣ ደግሞ በየትኛውም አጋጣሚ ፐርፌክት ሆኖ ከመጣ ቦርሳችንን ጽድት አድርጎልን የሚያመጣልን ይሄ ቆንጆ ስራዎች እንድንሰራ የሚያደርግልን እሱ ነው አንዳንድ ጊዜ ቦርሳ ላይ እንደምታዩት አሁን ከሌሎች ቪዲዮዎች ላይ ታያላችሁ ቦርሳ ላይ ኢንሳይድ የሚሰፋ አለ እና ደግሞ በከቴጅ የሚሰሩ ስራዎች አሉ ኢንሳይድ የምንሰፋውን ቆረጣችን ባያምርም አንዳንድ ጊዜ በስፌት ልንደብቃቸው እንችላለን ግን በከቴጅ የሚሰሩ ስራዎች በቆረጣው ፍለፊት ቆረጣው የሚታዩ ስራዎች ምናምን ፎልድ የሌላቸው ስራዎች ግን ከሆኑ ቆረጣችን ፐርፌክት ካልሆነ በቃ ቦርሳውን መጣል ነው እንጂ ወይም ደግሞ የወረደ ቦርሳ ኳሊቲው በጣም የወረደ ቦርሳ ነው እንጂ የሚሆነው ብዙም የማያምሩ ቦርሳዎች ስለምናመርት እያንዳንዱ 8ቱን ፓርቶች ግዴላችሁም እያንዳንዱ ከአንደኛው ጀምራችሁ እስከ 8ኛው ድረስ በጣም ድግግሞሽ በተኔታ ከ1 እስከ 4 ያሉት በጣም ድግግሞሽ ከሰራችሁት ከላይ ያሉት ከበድ ስለሚሉ ደጋግመን ለመስራት ይቀለናል ማለት ነው ከታች ያሉትን ከሰራን አመሰግናለሁ እንግዲህ አሁን ቀጣይ ቅድም ያየናቸውን ነገሮች በሙሉ ከ1 ጀምሮ እስከ 8 ያለውን እኔ አንዳንድ ያረኩ እየቆረጥኩ አሳያችኋለሁ እናንተ ደግሞ ድግግሞሽ ቆረጡትና እያንዳንዱ አቆራረጡን ሞክሩት እያንዳንዱ ማለት ነው ስለዚህ አሁን ኖርማል ከተሩን አውጥቼ መጀመሪያ ሲጀምር እንደተመቸኝ ማለት ነው አሁን ይሄን እንደ ቆዳ እናስበው እንደተመቸኝ ያዘዋወርኩት መጀመሪያው ይሄ ነው መነሻው ይሄ ነው መጨረሻው ይሄ ነው ማለት ነው ስለዚህ ሲጀምር ፍለፊት አድርጌ ቅድም እንዳልኳችሁ ሁለት አይነት አቆራረጥ አለ በሁለቱም ሞክሩት እናንተ በመሞክሩበት ሰዓት ስለዚህ አሁን በምንቆርጥበት ሰዓት ሰውነታችንን ሙቭ እያደረግን ማለት ነው እንቅስቃሴ ግዴታ ይፈልጋል
ፍጥነቱ ምናምን ነገር በሂደት የሚመጣ ነው። ቀስ ብዬ ነው እኔም አሁን እየሰራው ያለሁት። ግን ያው እጃችን እየዳበረ በሚመጣበት ሰዓት በጣም እጃችን አክቲቭ ነው የሚሆነው፣ በጣም ፈጣን ነው የሚሆነው። እነዚህ ቀላል ነገሮች ስለሆኑ ድግግሞሽ ቆንጆ ነው እያደረገልን የሚመጣው። ስለዚህ እቺኛውን ፈርስት ስቴፕዋን ጨርሻታለሁ ማለት ነው። መሀሉ ላይ ስንትኮን እያያችሁት ነው እንደምታዩት። ዲቴይሉን ቀስ እያልን አንድ እንደግማለን አብረን ማለት ነው። አሁን አንድ ደግሞ ቀጣይ እንሰራዋለን። አሁን በዚህኛው ነው የቆረጥኩት። አሁን ደግሞ እስቲ በዚህኛው ልሞክረው። እናንተም በምትሰሩ ሰዓት በሁለቱም ስቴፕ ሞክሩት። አሁን ይሄን በመቆርጥበት ሰዓት ልክ መጀመሪያ ሲጀምር አናቱ ላይ የምጀምርባት ቦታ ላይ ብስት አድርጌ ነው የምጀምረው። ከዛ እንዳልኳችሁ ቅድም 45 ዲግሪ እንደዚህም ከተኛ አይቆርጥላችሁም፣ ወደ ላይ እንደዚህም ከቆመ አይቆርጥልንም ማለት ነው። ስለዚህ ምን ማድረግ አለብን? የሆነ 45 ዲግሪ ጋደል አድርገን ነው የምንሰራው ማለት ነው። በዚህኛው ብዙ ጊዜ ስለሰራው ፍጥነትም ያፈጥነኛል። ብዙ ጊዜ እንደዚህ ስለምቆርጥ ነው። ልክ እዚህ ጋር እያቆምኩ እየነቀልኩ ነው። ከዛ በኋላ ደግሞ የተነሳውበት ቦታ መልሼ ነው የምመለሰው ማለት ነው። ከመልሳለሁ፣ እሄዳለሁ። ማለፍ የለብኝም ከመስመሩ። ልክ ሳቆም እዚች ጋር ነው የማቆመው፣ ስነሳም ከዚች ነው የምነሳው። አልፌ አልጀምርም፣ ስጨርስም ደግሞ አልፌ አልጨርስም ማለት ነው፣ እያንዳንዱም ማለት ነው። ስለዚህ በዚህ መልክ ሁሉንም እንቆርጣቸዋለን ማለት ነው። የኛውን ፓርት ቁጥር አንድም ማለት ነው። ስለዚህ አሁን ይሄ ስትሬት ቆረጣዎች ስለሆኑ እነዚህን በዚህ መልክ እንቆርጣቸዋለን እንደምታዩት። ከዛ በኋላ በቀጣዩ ደግሞ ሁለት ቁጥርን እንቆርጣለን ማለት ቅድም እንደተነጋገርነው ይሄ ዚግዛግ ነው እንዳልኳችሁ። ከዛኛው ልዩነቱ ቀጥ ያሉ ናቸው፣ ግን እንትናቸው ነው። ይሄ ዚግዛግ ስለሆነ ዚግዛግ ሲሆን እንዴት መቼት ሰተን አመቻችተን እንቆርጣለን የሚለውን ለማወቅ ስለሆነ ልክ በዛው መሰረት እንትን እንላለን። ስለዚህ ይሄ መነሻው ይሄ ከሆነ ቆዳችን እንደዚህ አዙረን ወደምንፈልገው ቴብላችን ላይ ያዞርን ነው የምንቆርጠው ማለት ነው። የተለያየ ቦታ ላይ ሊያጋጥማችሁ ይችላል። ቆማችሁ የምትቆርጡበት ቦታ ሊኖር ይችላል። እንደዚህም ደግሞ ከተመቸ ቁጭ ብላችሁ ልቆርጡ ትችላላችሁ። ስለዚህ እንደዚህ አስተኝቼው ነው የምጀምረው ማለት ነው። ይሄኛው ቅድም እንደነገርኳችሁ መጀመሪያ ወግቼ ነው የምጀምረው ማለት ነው። ወግቼ ጀምራለሁ መነሻው ላይ ማለት ነው። ይሄው እዚህ ጋር እንትን እላለሁ። ከዛ በኋላ ዞር አደርገዋለሁ። ሰውነቴንም የተወሰነ እየተንቀሳቀስኩ ነው የምሰራው ማለት ነው። እስከለምዱ ጊዜ ግን ድረስ እንደዚህ ወረቀቱንም እያዘዋወር ነው ማድረግ እንችላለን። እስከለምዱ ድረስ ችግር የለም። ወረቀቱንም እያዘዋወራችሁ ማድረግ ትችላላችሁ። ትንሽ ከለመድ ነው በኋላ ሰውነታችንን ሙቭ እያደረግን የተወሰነ በጣም ብዙም እንደዚህ አናሽከረክረው። ምክንያቱም ቆዳ ሰፊ ስለሚሆን ቆረጣችን ምን መሆን አለበት እዛው ባስቀመጥንበት ስለሆነ ሰውነታችን ነው እንጂ የሚንቀሳቀሰው ብዙ ጊዜ የኛ የመንቀሳቀስ ቻንሳችን እንትኑ ቆዳው የመንቀሳቀስ ቻንሱ ጠባብ ነው የሚሆነው ማለት ነው። ስለዚህ ባለንበት ቆመን እንሰራዋለን። አሁን ግን ለጊዜው ኖርማል አሁን ቤዚክ ትሬዲንጉ ስለሆነ እዚህ ጋር ጀምረን ኖርማል ችግር የለም። ወረቀቱን ትንሽዬ ሙቭ እያደረግነው መቁረጥ እንችላለን። ግን ከተቻለ ከመጣ መሞከር ያለብን ምንድነው እዚህ ብዬ ወረቀቱን ከማዞረው እኔ ራሴ ዞሬ ሰውነቴን አዙሬው ለመቁረጥ መሞከር ማለት ነው። በሰውነት እንቅስቃሴ
ቀስ እያልን መሃሉን ብቻ ነው መሃሉ ላይ ነው አናቱ ላይ የምንሰነጥቀው ማለት ነው። የመስመሮቹን መሃል ነው የምንሰነጥቀው። ስለዚህ ይሄኛው ሁለተኛው ስቴፕ ነው እንደምታዩት። ቀጣይ ላይ ደግሞ ሶስተኛው ስቴፕ ላይ ሲሆን ደግሞ ቅድም እንደተነጋገርነው ከርቭ ነው የምናደርገው። የተወሰኑ ከርቮች አሉት። ከርቭንም እንዳልኳችሁ በጥንቃቄ ቀስ ብለን ስትሬቱ ከመጣ የተወሰነ ከርቭ ነው መከተል ነው። መስመሩን የምንፈልገውን ነገር መከተል ነው የሚሆነው ማለት ነው። ሁሉ ጊዜ መነሻው ላይ እንዳትዘነጉት በስታችሁ ነው የምትጀምሩት። ልክ ወጋ አርጋችሁት ከመጀመሪያው ጀምሮ ወጋ አርጋችሁ ነው የምትጀምሩት ማለት ነው። ልክ ይሄኛው ሶስተኛው ስቴፕ ነው ከርቭ ያለው ማለት ነው። ስለዚህ ወደ አራተኛው ስቴፕ ስንመጣ ግን እስካሁን የሰራናቸውን ግን በጣም በብዙ ድግግሞች በምንሰራበት ሰዓት በጣም እየቀለለን ነው የሚመጣው። ድግግሞች በምናደርግበት ሰዓት በጣም እየቀለለን ነው የሚመጣው ማለት ነው። ስለዚህ ድግግሞች ማድረጋችንን አንዘንገው። በእያንዳንዱ ሰዓት እንትን ለማድረግ እንሞክር፣ ድግግሞች ለማድረግ እንሞክር። ከዛ ሌላው ይቀለናል ማለት ነው። ስለዚህ ይሄኛውንም እንዳልኳቸው አሁን ቅድም እንትን አለው ስትሬት ላይን አለው። ስለዚህ ከስትሬቱ ጀምሬ ወደ ከርቭ ነው የምገባው ማለት ነው። ወደዚህ ጋር እመጣለሁ፣ ሌዘሬን አዞረዋለሁ። ከርቭ ላይ ደግሞ ሁሉ ጊዜ እንዳዘነጉት የምፈልገው ነገር አንድ ጊዜ ከጀመራችሁት እስከ መጨረሻ መሄድ መቻል አለባችሁ። ልክ ይሄ አንድ መስመር አሁን ለምሳሌ ይሄን መስመር እንደዚህ ጀመርኩት አቁሜው ድጋሚ አሁን ብቀጥለው ብዙ ችግር ላይ ያመጣ ይችላል፣ ግን ከርቭ ላይ ሊሸራርፍብን ይችላል። ስለዚህ ምን መሆን አለበት? ከርቡን አንድ ጊዜ ከጀመራችሁት ሳነቅሉት አንድ ላይ እየዞራችሁም ቆዳውንም እያዞራችሁት ችግር የለውም፣ አንድ ላይ ለመጨረስ መሞከር አለባችሁ። ይሄ ፐርፌክት የሆነ እንትን እንዲመጣ ማለት ነው፣ ከርቭ እንዲመጣ። እነዚህ ድግግሞች ከሰራ ነው ይሄኛውን ከርቭ ድግግሞች የምንሰራው መጨረሻ ላይ ምን ያደርግልናል ማለት ነው። እንደምታዩት ይሄው ቅርጹን እያወጣሁት ነው። ይሄ ወጣ ማለት ይሄን አሁን ለምሳሌ የቦርሳ ዲዛይን ላይ ልንጠቀመው እንችላለን። እቺኛውን ከርቭ እንደምታዩት የሆነ ጌጥም ማድረግ እንችላለን፣ ወይ የቦርሳ አካል ሊሆን ይችላል። ይሄ አሁን ሲያድግ ትልቅ አድርገን ነው ስንጠቀመው እንትን ልናረገው የምንችለው ሊሆን ይችላል ማለት ነው። ስለዚህ እንዳልኳችሁ ከርቭ ላይ በጣም ጥንቃቄ ይፈልጋል። ቀስ ብላችሁ ከርቭ እስከሚያልቅ ድረስ እንዳትነቅሉት ከተሩን ማለት ነው። ስለዚህ አሁን ይኸው ያቆምኩት የቱ ጋር ነው? ልክ ገልጬ ላሳያችሁ። ልክ እዚህ ጋር ነው ያቆምኩ ማለት ነው። ከርቭ ማለቂያው ላይ ነው ያቆምኩት። ስለዚህ ችግር አያመጣብኝም። ካቆምኩበት ተነስቼ ስትሬት ላይን ስለሆነ ተከትየው መሄድ እችላለሁ ማለት ነው። ስለዚህ ይሄኛው አራተኛው ስቴፕ ነው። እነዚህ ነገሮች ደጋግመን ሰራናቸው ማለት እስካሁን የሰራናቸው ከርቭ አለበት፣ ስትሬት የሆነ ላይን ስላለበት ቀጥታ አሪፍ ጽድት ብሎ ነው የሚመጣልን ማለት ነው። ስለዚህ ከዚህ በኋላ እነዛን ደጋግመን የምንሰራቸው ከሆነ ቅድም እንዳልኳችሁ ከ5 በኋላ ያለው እየቀለለን ይመጣል ማለት ግን በጣም ድግግሞሽ ይፈልጋል። አሁን ከ5 ጀምሮ እንጀምሯቸው ብንል በጣም ከባድ ነው የሚሆኑት። ምክንያቱም እንዳልኳችሁ ነው ከርቭ አላቸው፣ ስትሬት ላይን አላቸው ምናምን ነገር ፍጥነትም አይኖረንም፣
ኳሊቲም አይኖረውም ማለት ነው። ግን ከአንድ ጀምሮ ያሉትን እንዳልኳችሁ ድግግሞሽ የምንሰራቸው ከሆነ በጣም እየቀለለልን ነው የሚመጣው ማለት ነው። ስለዚህ ይሄኛውን አምስተኛው እስካሁን እነዛ እንደጋግማችሁ ከሰራችሁት ይሄኛው በጣም ይቀላችኋል ብዬ አስባለሁ። ስለዚህ ይሄኛውን ያው እንዳልኳችሁ ነው አቆራረጣችሁ እናንተ በተመቻችሁ መንገድ ትንበሩት። ያው ካርቭ ነው ይሄኛው። ከዛ ነቅላለሁ ስትሬት ስለሆነ ስትሬቱን እከተላለሁ። ከዛ አነሳለሁ እጄን። ድጋሚ ካርቭ ላይ እንዳልኳችሁ ነው አናቆምም ተባብለናል። ስለዚህ ካርቭን እከተላለሁ ማለት ነው። እሺ አንድ እንደግማለን ድጋሚ። ያው ካርቭ ላይ አላቆምም እንደተነጋገር ነው። ያው እዚህ ጋር ከጀመርኩበት ጀምሮ ተነስቻለሁ። ያው ቀጥላለሁ፣ አቆመዋለሁ። ከዛ ስትሬት ላይኑን ቀጥታ እሄዳለሁ ማለት ነው። ከዛ ስትሬቱን ከጨረስኩ መንቀል እችላለሁ። ቅድም እንደተነጋገር ነው ከርቭ ላይ ነው ነቅዬ ማንሳት የማልችለው ከርቬ እንዳይበላሽብኝ ማለት ነው። መነሻዬ እዚህ ነበረ። መድረሻዬ መጨረሻ ላይ ልክ እዛች ጋር ስደርስ መስመሯ መጨረሻ ላይ ነቅዬ ነው የማነሳው ማለት ነው። ስለዚህ እንደዚህ እያደረግን ያንስ እንቀጥላለን ማለት ነው። አንዳንድ ጊዜ ቆረጣ ላይ አሁን እዚህ ጋር የኔ ላይም እንደምታዩት ቆረጣውን ከቆረጥነው በኋላ አንዳንድ ጊዜ እንደዚህ ልክ እንደዚህ ይሄ መነሻ አካባቢ አሁን ስትሬቱና ከርቡ መነሻ ላይ እንደዚህ ከተር ነክሶ የሚይዝባችሁ ታይሞች ስላሉ ስራዎቹ ላይ ከጨረሳችሁ በኋላ ቆዳውን በምስቡበት ሰዓት የነከሰባችሁ ቦታ ምናምን ካለ ቀስ ብላችሁ እዛ ቦታ ላይ ድጋሚ ትደግሙታላችሁ ማለት ነው። ስለዚህ በምትደግሙት ሰዓት እንደዚህ ይላቀቃል ማለት ነው። ስለዚህ ስራ ላይ የሚያጋጥም ነው። የቆረጣዎች ምናምን ፓርቶች ላይ የሚያጋጥም ነው ማለት ነው። ይሄ ስድስተኛው ስቴፕ ይሄኛው ነው። ቅድም እንዳልኳችሁ ቀጥታ አለው ከርቭ አለው። ስለዚህ ቀጥታና ከርቡን ለማውጣት ቅድም እንደተነጋገር ነው ከርቡ ላይ ሳንነቅል ልክ ከርቡ ላይ ጀምራለሁ። ቀጥታ ሄደ ከርቡን ሳልነቅል ከዛ ስትሬት ላይ መጣው ማለት ነው። እጄ ላይ ምቾት ካለው ሳልነቅለው ሙሉን እጨርሰዋለሁ ማለት ነው። ግን ምቾት ከሌለው ችግር የለም። ከርቡ ፓርት ላይ ስደርስ ከርቡን ሲጨርሰው መንቀል እችላለሁ ማለት ነው። ይሄው እንደዚህ አንዱን እንድገመው። ልክ ያው መነሻዬ እዚህ ነው። ወግቼ ነው የምነሳው። እንደዚህ ይመጣል ማለት ነው። ሁለቱንም በመቆርጥበት ሰዓት እንደዚህ አይነት ስቴፖች ይመጣሉ። ስለዚህ አራተኛው ስራ ደግሞ ይኸው እንዳልኳችሁ ከ1 እስከ 6 የመጣውትን ስራዎች ፐርፌክት እያመጣን ኖርማል ቀለል ያሉ ከርቮች እና ለከርቭ ነገሮች አሁን ይሄ ፐርፌክት የሆነ ከርቭ ነው። ክብ ቅርጽ ያለው ነው። ስለዚህ እነዚህን አሁን ለማውጣት ብዙዎቹን ከርቮች ድግግሞች ከሰራን ቀሎ ነው የምንሰራው ነው ማለት ነው። እነዚህን ስንሰራ እንዳልኳችሁ የተለያየ ቦታ ሲሰሩ እንትን ነው የሚሆነው። ተቆሞ የሚሰራበት ቤቶች አሉ፣ ቆረጣ ማለት ነው። እንደናንተ እንደምታቀርቡ ምቾት ነው። ቴብላችሁ ረጅም ከሆነ ቆማችሁ መስራት ትችላላችሁ። ቆማችሁ ሲሰሩ ለመንቀሳቀስ ይመቻል። ቁጭ ብዬ ከሆነ ስታክ ስለማድረግ ትንሽ ያስቸግራል። ግን እንዳልኳችሁ ቆዳውን በቻላችሁ አቅም ትንሽ ከርቭ ላይ ሲሆን ታሽከረክሩታላችሁ። ግን ከተሬም በፍጹም መንቀል መቻል የለብኝም ማለት ነው። እና ደግሞ እንዳረሱት አቆራረጣችሁን ሁለት አይነት ቆረጣ ማድረግ ትችላላችሁ። አያያዛችሁም ማለት ነው። ቆረጣውን ሳይሆን አያያዛችሁን በሁለት አይነት መንገድ ታረጉታላችሁ። የጀመራችሁበት እስከምትደርሱ ድረስ ሳትነቅሉት ነው የምትቀጥሉት ማለት ነው። ከተሩ ሳትነቅሉት ነው እንትን የምትቀጥሉት። ስለዚህ ልክ እንደዚህ ሲጨርሰው ምን ይሆናል ማለት ነው። እቺኛዋ የያዘብኝ ነገር ካለ ቅድም ድጋሚ ነካ አረጓል እዛች ፓርት ጋር። ስለዚህ እቺኛዋን አወጣዋት ማለት ነው። ክብ ጨረስም ማለት ነው አንድ። ስለዚህ ስንጀምሩል ጊዜ
ከርቭ በቻል ነው አቅም አንዳንዴ እንትን ያጋጥመናል እንትን ልንለው እንችላለን። አሁን ደግሞ ሁለተኛውን አቆራረጥ እንሞክራት ማለት ነው። አሁን መጀመሪያ ይሄኛውን አንደኛውን ስቴፕ የቆረጥኩት በዚህ ነው። በዚህኛው ደግሞ አቆራረጥ እንሞክረው። ያጋጥማል ግን እንትኖች ምናምን ነገር ይሄ በምቆርጥበት ሰዓት አንዳንድ ጊዜ ሊነቀል ይችላል። ልክ ይሄ የቦታ አለመመቸት ወይ ደግሞ የቆዳው በጣም ሰፊ ምናምን ከሆነ ሳይመቸኝ ለመዟዟር ላቋርጠው እችላለሁ። ልክ እንደዚህ አይነት አቋርጬው ምናምን ነገር እንዲቆዳውን ማመቻቸው ምናምን ከሆነ ልክ ምን አረጋለሁ እቺን ብድግ አረጋትና ካቆምኩበት እነሳለሁ ማለት ነው። ድጋሚ ሌላ ከርቭ እንዳይፈጥርብኝ ሽርፍርፍ እንዳይልብኝ ካቆምኩበት ጀምሬ ነው የምቀጥለው ማለት ነው። ስለዚህ ያጋጥማል እያንዳንዱ ነገር በደንብ እንትን ካላችሁት ረጋ ብለን ድግግሞሽ የምንሰራው ከሆነ ፐርፌክት እየሆነ ይመጣል ማለት ነው። ስለዚህ እንደዚህ አይነት ክቡን ነቅለን እናወጣዋለን ማለት ነው። ይሄ አሁን ሙሉ ቆዳው ከሆነ እኛ ለቦርሳችን የቱን ነው የምንጠቀመው? ይሄኛው ፐርፌክት መምጣት መቻል አለበት ማለት ነው። ስለዚህ ደግሞ እጃችን ላይ የምንይዘው ፕሬሸር የቆዳው ስስ ከሆነ ወይ ደግሞ ወፍራም ከሆነ የሱ ጫና መለየት መቻል አለበት። ቅድም እንዳልኩት አሁን ይሄ ሁለተኛው የቆረጥኩበት እንትን አቆራረጥ ብዙ ጊዜ ስስ ነገር ስንቆርጥ የምንጠቀምበት ነው። በጣም ግን አንዳንድ ቆዳዎች አሉ በጣም ወፍራም ቆዳዎች በሚሆኑበት ሰዓት ቅድም መጀመሪያ ላይ እንደቆረጥ ነው ጫና አድርገን ነው የምንቆርጠው ማለት ነው። ስለዚህ እሱን እንዳዘነጉት። የመጨረሻው ይሄኛው ነው። አሁን ይሄኛው ቅድም እንደተባለው ከርቭ አለበት፣ ስትሬት ላይን አለበት፣ የተጣመሙ የተለያዩ ቅርጾች ስላሉበት እንደዚህ አይነት ፓተርኖች በሚሰጡበት ሰዓት እንዳልኳችሁ ከ1 እስከ 7 ያለውን ነገር ፐርፌክት አድርገን ከመጣን እነዚህ ነገሮች ይቀሉናል ማለት ነው። ስለዚህ ይሄንን አሁን የመጨረሻ እንሞክረዋለን ማለት ነው። ጫና ደግሞ አታብዙበት። በቃ ብዙም ሳትጨናነቁ ትኩረት ማድረግ ነው እንጂ ይሄ ጭንቅላታችን ላይ በጣም ሪላክስ ሆነን ነው መስራት ያለብን። እጃችንንም ዝም ብለን መምራት ነው። ድግግሞሹ እንዳልኳችሁ እንዲከተል ያደርጋል። ግን ይሄ በጣም እንዲህ ፓወር ላይ ትኩረት የምታረጉ ከሆነ ኃይል በጣም የምታወጡ ከሆነ ምናምን ነገር እንዳልኳችሁ አንዳንዴ እጃችሁንም መቆጣጠር ላችሉ ስለምችሉ እጃችሁን ቀለል አድርጋችሁት በቃ የመስመሩን መከተል የምትፈልጉትን ፓርት መከተል፣ ማቆም ያለባችሁ ቦታ ላይ ማቆም። ልክ እዛ አካባቢ ስትደርሱ ፍጥነታችሁን ትቀንሱታላችሁ ማለት ነው። የምታቆሙበት ቦታ ላይ ስኬች የተደረገበት ቦታ አለ። የተሳለበትን ቦታ ልክ ስትደርሱ ጫፉ ላይ እየደረሳችሁ ስትመጡ እየፈጠናችሁ እንኳን ቢሆን እዛ አካባቢ ላይ ፍጥነታችሁን ረጋ ታረጉታላችሁ ማለት ነው። ስለዚህ ይሄ ስትሬት ነው የሚቀረኝ። በዚህ መልክ አወጣ ነው ማለት ነው። ስለዚህ አንድ እስቲ እንድገምና ደግሞ የበለጠ እንትን እንበለው እናዳብረው። ከዚህ ጋር ከርቭ ስለሆነ አልነቅለውም ማለት ነው። መከተል ነው ያለብኝ። ድጋሚ ከርቭ ስለሚከተል እከተለዋለሁ ማለት ነው። እንዳልኳችሁ ሰውነቴንም እያንቀሳቀስኩት ነው የማደርገው ማለት ነው። አሁን ስትሬት ላይ ስደርስ ልክ ነጥቧ ላይ አቆምና ከዛ በኋላ እንዲመቸኝ አድርጌ እቀጥላለሁ ማለት ነው። እዚህ ጋርም እንዲመቸኝ አድርጌ ማቆም እችላለሁ። ስትሬት ስለሆነ ጫፉ ላይ አቆማለሁ። ከዛ ከፈለኩበት ቦታ መጀመር እችላለሁ ማለት ነው። ስለዚህ ለኔ የሚመቸኝ ከዚህ ጋር ስለሆነ ለእናንተ ደግሞ ምናልባት ከዚህ ከተመቻችሁ ከዚህ ጋር ማድረግ ትችላላችሁ። ለኔ አሁን በሚይዝበት ሰዓት የሚመቸኝ በዚህ ጋር ስለሆነ ስለሚያፈጥነኝም በዚህ ጋር ጀምረዋለሁ ማለት ነው። እዚህ ጋር አቆማለሁ ማለት ነው። ስለዚህ ጋር ቀርባለችኝ እና ደግሞ እዚህ ጋር መጫናችንን ቅድም እስካሁን ያልነገርኳችሁ እዚህ ጋር ጫና መፍጠራችንን፣ ምክንያቱም ቆዳው ሊወዛወዝብን ስለሚችል ጫና መፍጠራችንን አንርሳ።
ከቻልን ደግሞ በጣም ትልቅ አሁን ለምሳሌ እቺኛዋ ለሳምፕል እየሞከርናት ስለሆነ ነው እንጂ እነዚህን ወረቀት ላይ አሁን ትልቅ አይነት ቆዶች ምናምን በምንጠቀምበት ሰዓት የሆነ ተለቅ ያለ ሎድ የሚባል ነገሮች አሉ። ከበድ ያሉ ነገሮች መጀመሪያ ፓተርኑ ላይ ቁጭ ማድረግ ማለት እንዳይንቀሳቀስ አድርገን ስኬች ያደረግናቸውን ነገሮች መቁረጥ ምናምን ነገር እንልምድ። ምክንያቱም እጃችንም አንዳንድ ጊዜ እንደዚህ ሲያደርግ የማንፈልግበት ቦታ ቆርጦ ቆዳውን ሊያበላሸው ስለሚችል በዛ መልኮች እንጠቀም፣ እነዛን ቴክኒኮች እንጠቀም ማለት ነው። ስለዚህ ከተራ አያያዝ ጀምሮ ምላጭ እንዴት ይገባል፣ ከተሮች ምን አይነት ቴክኒኮች አላቸው፣ በሁለት አይነት አቆራረጥ ስልቶች አይተናል፣ ቴክኒኮች አይተናል። ከዛ በኋላ ደግሞ ከ1 እስከ 8 ስቴፕ ከስትሬት ላይን ጀምሮ እስከ ከርቭ ያላቸው የተለያዩ ውስብስብ ነገሮች አይተናል። እነዚህን 8 ነገሮች ደጋግመን ሰራናቸው ማለት ቤዚክ ከቲንግ ፕሮግራማችን በጣም ፐርፌክት ነው የሚሆነው ማለት ነው። ወደ ቆዳ ስንገባ በጣም ቀሎን ነው የምንሰራው። እንግዲህ ይህንን ደጋግመን እንስራው ላለው አመሰግናለሁ።